ጆን ዳንኤል ጋር በተጠርጣሪነት የታሰረችው ናዮ እርጉዝ መሆኗ ተረጋግጧል። በዚህም የመውለጃዋ ጊዜዋ ስለተቃረበ የዋስትና ጉዳይ እንዲሰጣቸው ጠይቆ በመጠባበቅ ላይ ይገኛሉ። ጆን የመሰለ ከእንደገና ሌላ ሲወለድ ደስ አይልም? ምን ሆነ ነው? የእግዚአብሔር ስጦታ ነው ልጅ። እሱማ በጣም ጥሩ ነገር ነው። ስትታሰር አታውቅም ነበር እርጉዝ መሆኗን። ውስጥ ሆና ሲያማት ቼክ ሲያረጓት እርጉዝ ናት። በነ ዮሐንስ ዳንኤል በርሄ ወይም ብዙዎቻችን በምናውቀው ጆን ዳንኤል መዝገብ የተከሰሱ 5 ተከሳሾች የዋስትና መብታቸው እንዲከበር ለሶስተኛ ጊዜ ጥያቄን አቅርበዋል። ከተከሳሾች መካከል ደግሞ አንደኛዋ ነፍሰ ጡር መሆኗና የመውለጃዋ ቀን መድረሱ የተሰማ ሲሆን 5ቱ ተከሳሾች ዮሐንስ ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባና እሌኒ ክንፈ እንደዚሁም ደግሞ ይዲዲያ ነጻነት ነሐሴ 16 2016 ዓ.ም ከምሽቱ 3 ሰዓት ተኩል ሲሆን ንብረትነቱ የኢትዮጵያ አየር መንገድ የሆነ የበረራ ቁጥሩ ኢቲ 190 የሆነ ቦምባርድ ኪው 400 አውሮፕላን ያለ አግባብ በመያዝ በቁጥጥር ስር መዋላቸው ይታወሳል። ታዲያ ከ6 ወራት በፊት በፈጸሙት ይህ ያልተገባ ተግባር በቁጥጥር ስር ውለው በእስር ቤት የሚገኙት ጆን ዳንኤል እና ሌሎች 4 ተከሳሾችን በተመለከተ አዲስ ነገር ተሰምቷል። ለሶስተኛ ጊዜ የዋስትና ጥያቄን አቅርበው ፍርድ ቤቱም የዋስትና ጥያቄያቸውን ለማየት ለመጋቢት 17 እንደተቀጠረ የተሰማ ሲሆን ከተከሳሾች መካከል ደግሞ ናዮ በሚል የቲክቶክ ስሟ ታዋቂና ተወዳጅ የነበረችው እንደዚሁም ብዙ ተከታይ የነበራት በሙሉ ስሟ ደግሞ የዲዲያ ነጻነት አበበን በተመለከተ ነፍሰ ጡር መሆኗና የመውለጃ ጊዜዋ መቃረቡ በመረጋገጡ የዋስትና ጥያቄዋ ተቀባይነትን እንዲያገኝ የተጠየቀ ሲሆን የእርግዝናዋ ጉዳይ በተለይ ከጥቂት ወራት በፊት ደግሞ ሚስጥሩ ከወጣ በኋላ መነጋገሪያ ሆኖ የተለያዩ ሀሳቦች በሶሻል ሚዲያ ላይ ሲዘዋወሩ ነበር። ዛሬ ግን እውነቱ ተሰምቶ እርጉዝ መሆኗና የመውለጃዋ ጊዜም መድረሱ የተሰማ ሲሆን የዋስትና መብቷም እንዲከበርላት ተጠይቋል። እኔ የምልህ ጆን አስጠየኩት እንትናን ልኬ ቡጣዬ ልኬ በጣም ፋይን ነው እንትና እርጉዝ ናት። እግዚአብሔርን አብራት የታሰረች ልጅ መታ ነገረችን። እርጉዝ አስደርጓል። እንትን ሁሉ የቀጠሮ ገዳቸው ሀብልና ቀለበት አረገላት። አርግዛ ያቺኛዋ ቆንጅየዋ ልጅ አርግዛለች። ይሄ ነገር ፓብሊክ ተብሎ እንዴ ይልሻለኝ? እመቤቴ እርጉዝ ናት ከጆን ያረገዝኩት ብላ ነገረችን ብላ መታኔ ቤት ነገረችን። በስመ አብ ወልድ። እኔ ምንም አላውቅም ሮሚ፣ አልሰማሁም አላየሁም። አሁን ነግሬሃለሁ፣ ሰምተሃል? አልሰማሁም እንዳትደው ሮማን ነገረችን በል። ሰምተሃል እንዴ? አልሰማሁም። ምን ያህል እውነት ነው ይሄ ነገር ሮሚ? እመቤቴን እውነት ነው። እግዚአብሔር አብራው የታሰረ ልጅ መታ ነገረችን። እግዚአብሔር ወይ ጉድ። እኔ እንግዲህ አላውቅም። በጣም የሚያስገርም ያለብን እንዴ ጆን የመሰለ ከእንደገና ሌላ ሲወለድ ደስ አይልም? ምን ሆነ ነው? የእግዚአብሔር ስጦታ ነው ልጅ። እሱማ በጣም ጥሩ ነገር ነው። ስትታሰር አታውቅም ነበር እርጉዝ መሆኗን። ውስጥ ሆና ሲያማት ቼክ ሲያረጓት እርጉዝ ናት አለች ልጅቷ። ግን ትንሽ ቆይተሽ ሮሚ፣ ይህንንም ውሸቴን ነው አላየሁም፣ ዝም ብዬ መብራንን አንደኛ ቦይስ ሪከርድ ተልኮልኝ አሰምቻለሁ። ሰው ሁሉ ውሸት ነው። ድጋሚ ግን አሁን እኔ ቤት ገብታ የታሰረችን የማቃት ሊታስራ ነበር። እንትን ላይ የሰራች ቪዲዮ ካየ ዚብራ ላይ ቪዲዮ የሰራች ልጅ ነበረች። እዛ ታስራ ነበር። አግኝቻታለሁ አለች። ከኔ ጋር ነው አብራ የታሰረው። እንዳለ ታሪኩን ነግራኛለች። እርጉዝ ናት አለች። በጣም ደስተኛ ናት አለ። ጆን ዳንኤል እንግዲህ በወቅቱ የመንግስት ሰራተኛ ኦፊሴላዊ ስራውን እንዳይሰራ መቃወምና አለመታዘዝ ፈጽሟል የሚሉ 2 ክሶች እንደቀረበባቸው ይታወቃል። ጆን ዳንኤል ላይ ደግሞ ከነዚህ 2 ክሶች በተጨማሪ መልካም ስምን የሚያጎድፍ ተንቀሳቃሽ ምስል በኮምፒውተር ስርዓት ማሰራጨት በሚል ሌላ ተጨማሪ 3ኛ ክስ ቀርቦበታል። ተከሳሾችም በቀረበባቸው ክስ ላይ የእምነት ክህደት ቃላቸውን የሰጡ ሲሆን የዋስትና መብታቸው ተከብረው ክሳቸውን በውጭ ሆነው እንዲከታተሉ ጥያቄን አቅርበው የነበረ ቢሆንም የከፍተኛው ፍርድ ቤት ግን ተጠርጣሪዎቹ የቀረበባቸው ክስ ተደራራቢ በመሆኑ ዋስትና እንደማያሰጥ በማስረዳት ይህ ጥያቄያቸውን
ውድቅ አድርጎታል። ከወራት እስር በኋላ ግን የተከሳሾቹ ጠበቆች ለደንበኞቻቸው ዋስትና የሚያሰጥ መሆኑን ጠቅሰው የተከራከሩ ሲሆን በዚህም በስነ ስርዓት ህጉ አንቀጽ 74 መሰረት ሰበር ሰኔ ችሎት ከዚህ በፊት በአንድ መዝገብ ላይ በሰጠው ውሳኔ መሰረት ወንጀሉ በሚያስቀጣው ከባድነት ምክንያት ዋስትና በልዩ ጊዜ ሊከለከል እንደማይገባ የሰጠውን ውሳኔ ታሳቢ ተደርጎ ለሁለተኛ ጊዜ ዋስትና ጥያቄ ቢያቀርቡም መዝገቡን የሚመለከተው ፍርድ ቤት ቀደም ሲል ዋስትና የተከለከለው በወንጀሉ ከባድነት ብቻ ሳይሆን በወንጀሉ ተደራራቢ ክስ ምክንያት ነው በሚል የዋስትና ጥያቄያቸው ተቀባይነት አጥቶ ነበር። ባለፈው የካቲት 20 በነበረው ቀጠሮ እንዲከላከሉ ብይን ሰጥቷል። በዚህም ተደራራቢ ክስ ለሌላቸው እንደዚሁም ደግሞ የዲዲያ ነጻነት ወይም ብዙዎቻችን በመናውቃት የቲክቶክ ስሟ ናዮ ነፍሰ ጡር መሆኗን ከታሰረች በኋላ በማወቋና በአሁኑ ወቅትም የመውለጃ ቀኗ በመድረሱ የዋስትና መብት ተጠይቋል። በዚህም ፍርድ ቤቱ መጋቢት 2 አቃቤ ሕግ ምላሹን እንዲሰጥ መጋቢት 17 ቀን ደግሞ በዋስትና ጥያቄው ላይ ፍርድ ቤቱ ውሳኔን ለመስጠት ቀነ ገደብ ተቆርጧል። በቲክቶክ ማህበራዊ ድረገጽ ላይ ታዋቂ የነበረውና ከ1 ሚሊዮን በላይ ፎሎወር በማግኘት በኢትዮጵያ ከቀዳሚዎቹ ተርታ ተሰልፎ የነበረው ጆን ዳንኤል እንግዲህ ከሱ ጋር ደግሞ ሌሎችም 4 ተከሳሾች ከ6 ወራት በፊት በፈጸሙት ያልተገባ ተግባር በቁጥጥር ስር ውለው በእስር ቤትም ሆነ የፍርድ ሂደታቸውን እየተከታተሉ እንደነበረ ይታወቃል። ታዲያ ከሰሞኑ በተሰማው የዋስትና ጥያቄ መብታቸውን በመጠየቃቸው ዙሪያ ደግሞ የተሰማው አዲስ መረጃን በማስመልከት መጋቢት 17 እንግዲህ የዋስትና ጥያቄያቸው ተቀባይነት ያገኝ አያገኝ እንግዲህ ፍርድ ቤቱ የሚወስነው ውሳኔ ነው። እንደዚሁም ከዚህ ጋር ተያይዞ ደግሞ ናዮ ወይም ደግሞ የዲዲያ ነጻነት የምትባለው ሴት ደግሞ ነፍሰ ጡር በመሆኗና የመውለጃ ጊዜዋን በመድረሱ ደግሞ በተለየ ኬዝ እንግዲህ የዋስትና መብቷ እንዲከበርላትም ተጠይቋል። እነዚህንና ሌሎች ስለነዚህ ስለ 5ቱ ተከሳሾች የተሰማውን አዲስ መረጃ ያቀረብንበት ፕሮግራም ይህን ይመስል ነበረ። ስለተከታተላችሁን እጅግ አድርገን እናመሰግናለን። ምንም አይከሰከስም። መጀመሪያ ያወራውን ቀድቼዋለሁ። ይከስከስ አንወርድም። ጭራሽ I'm getting kidnapped. የራሱ ላይ በጣም እስኪ ከመይዘ ለምን ዋይ 20 ሺህ ሰው አለ እዚህ ጋር ሪካርድ አድርጉ። በጉልበት ወሰደው ትችላለች። አባ ኢትዮጵያ ኤርላይንስ ብቻ አይደለም እንጠቀማለን። ውሰደው በጉልበት አያዳምጣለሁ። እሺ እጅን ዞር አድርግልኝ። መብትህን መጠየቅ ትችላለህ። ጠየቅን የተባልነው ነገር የተወራው 3 ነገር ነው። ሪካርድ አለኝ። እወጣዋለሁ። ግደሉኝ። ወንድ ልጅ ነኝ። ግደለኝ። እወጣዋለሁ። ግደለኝ። አንዴ ዝም በሉ። አንድ ደማመጥ አሁን ነው የመጣው አይደል?